ሥላሴ የዚህ ታላቅ ደብር አስተዳዳሪ መልአከ ብስራት ቆሞስ አባ ኤፍሬም፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት አባቶች፣ ሊቃነ መስጊድ ዲያቆናት፣ ወንድሞች ይህን ታላቅ በዓል ለማክበር ከሩቅም ከቅርብም የተሰባሰባችሁ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ስለዚህ ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው በሀብት ስቦ በረድኤት አቅርቦ በቅድስናው አደባባይ ያሰባሰበን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አምላክ ወላዲተ አምላክ ቅዱስ መስቀሉ ከቅዱሳን ወዳጆቹ ጋር ክብር ምስጋና ይድረሳቸው። ወተዚያነው ዳህናሃ ለኢየሩሳሌም፣ ስለ ኢየሩሳሌም ተመካከሩ። የዳዊት መዝሙር 121 ከቁጥር 6 ላይ የሚገኝ ኃይለ ቃል ነው። ነቢይ እግዚአብሔር ቅዱስ ዳዊት ነው የተናገረው። ይህን ኃይለ ቃል ሲናገር ለ7 ዘመን እስራኤል ወደ ባቢሎን ተማርከው ነበርና ቅዱስ ዳዊት ግን ይህ ምርኮ ከመከናወኑ አስቀድሞ እንደሚማረኩ ተገልጾለት ተናግሯል እና ስለ ትሩፋን የተናገረው ኃይለ ቃል ነውና ከትሩፋን የተመለሱት በእግዚአብሔር ረድኤት የተጠበቁት ሰዎች ስለ ኢየሩሳሌም መመካከር እንዳለባቸው፣ መወያየት እንዳለባቸው ይነጋገሩ ነበረ። ወተዚያነው ዳህናሃ ለኢየሩሳሌም፣ የኢየሩሳሌም ደህናነቷን ሰላምነቷን ተጠብቃ መኖሯን ተወያዩ ብሎ ይናገራል ማለት ነው። ስለዚህ ኢየሩሳሌም የተባለች ማናት ስንል ከ5 ያላነሱ ትርጉም ይሰጠናል። የመጀመሪያ ኢየሩሳሌም የምትባለው ሀገሪቷ እግዚአብሔር አምላካችን በረድኤት ይገለጽባት የነበረችው ሕዝቡን በረድኤት የሚመግብበት፣ እስራኤልም ሕዝቡን ደግሞ የእግዚአብሔርን ቸርነት የሚያገኙባት ኢየሩሳሌም ናት። ሁለተኛዋ ኢየሩሳሌም የምትባለው ቅድስት ቤተ ክርስቲያን ናት። ሶስተኛዋ አማናዊት ኢየሩሳሌም ሀገሩ ለንጉሥ አብይ የተባለች ድንግል ማርያም ናት። አራተኛዋ ደግሞ ኢየሩሳሌም ሰማያዊት ናት ማለት ነው። ስለዚህ ስለ ቤተ ክርስቲያን ተወያዩ፣ ተመካከሩ፣ ተነጋገሩ ማለት ስለ ቤተ ክርስቲያን ተወያዩ ማለት ነው። እኛ በሀገር ውስጥ ያለነው ቅዱስ ደሙን ክቡር ስጋውን ቅዱስ ስጋውን የምንቀበልበትን ሕንፃ ቤተ ክርስቲያኑን ስናነጽ ሰው አንድ ብቻ ሆኖ መስራት አይችልምና ለመሸከም ትከሻ ያስፈልጋል፣ ለመያዝ እጅ ያስፈልጋል፣ ለመራመድ እግር ያስፈልጋል። ስለዚህ ብዙዎቻችን በሀሳብ ስንረዳ፣ ብዙዎቻችን ደግሞ በጉልበት ስንረዳ፣ ብዙዎቻችን በእውቀት ስንረዳ፣ ብዙዎቻችን ደግሞ የምንረዳው ቤተክርስቲያንን የምናንጻት በገንዘብ ነው። ስለዚህ በገንዘብ ሁላችንም እንረዳለን፣ በጉልበትም እንረዳለን፣ በሀሳብም እንረዳለን። በሀሳብና በገንዘባችን ከሚረዱን መካከል ግን ከኛ አብራክ ከእናንተው አብራክ የተገኙ ልጆቻችሁ ናቸው። እነዚህ ልጆች ወደ አረብ ሀገር ሲሄዱ እንግዲህ ይታወቃል። ዓላማቸው የስጋ ፍላጎታቸውን ለማሟላት ነው የመጀመሪያ ዓላማቸው። ነገር ግን እኛ በማናውቀው እነሱ በሚያውቁት ግን ይህን ቤተ ክርስቲያን ለመስራት፣ ለማሳደስ፣ ለማሳነስ ተስለውም ብፅዓትም አድርገው በልቡናቸው ተስለው ሂደው ሊሆን ይችላል። ስለዚህ ታላቅ ስራን እየሰሩ ነው። ብዙ ጊዜ ቤተ ክርስቲያንን ለመርዳት በጎ ነገርን ለማድረግ ስለተመቸን ብቻ ሳይሆን ስላልተመቸንም ጭምር ነው። በተለይ ለእነዚህ ልጆች በማይመች ሀገር በሚገለመጡበት በሰቀቀን ሀገር ሆነው ይህን ቤተ ክርስቲያን ለማሳነስ ገንዘብ በመርዳታቸው
ዛሬ የምናከብረው በዓል ትልቅ አብነት ሆኖ ያሳየናል ማለት ነው። ዛሬ የምናከብረው በዓል ሰለስቱ ደቂቅን ስናስብ ሶስቱን ወጣቶች ሀገራቸውን በሰላም የሚኖሩባትን የተወለዱባትን ሀገር ኢየሩሳሌምን ጥለው ሄዱ፣ በምርኮ ማለት ነው። ሂደው ግን በንጉሥ ፊት የንጉሥ ግልምጫ የንጉሥ ትእዛዝ አምልኮተ እግዚአብሔርን እንዲከለክላቸው እንዲገድባቸው አልተደረገም፣ አልሆኑም። ከኔ እጅ ቅድም መምህሩ እንዳስተማሩን ከኔ እጅ የሚያድናችሁ ማን ነው ተብለው የንጉሥ ዛቻ ቢነገርባቸውም ነገር ግን ከንጉሥ እጅ በላይ የሚያድን ታላቅ የእግዚአብሔር እጅ እንዳለ ተገንዝበው አምልኮተ እግዚአብሔርን አጽንተው ይዘው በእምነታቸው ይሞቱ፣ ይገደሉ፣ ይቀጠሉ፣ በእሳት ይቃጠሉ ተብሎ የተነገረውን አዋጅ ተመልሶ ደግሞ በሰላም አምልኮታቸውን እንዲፈጽሙ አዋጁን በአዋጅ እንዲፈጽሙ አድርገዋል። ስለዚህ በባዕድ ሀገር ሆኖ እግዚአብሔርን ለማገልገል፣ በባዕድ ሀገር ሆኖ ቤተክርስቲያንን ለማሳነጽ፣ በባዕድ ሀገር ሆኖ አምልኮትን መጠበቅ የማይገድም መሆኑን እነዚህ የኛ ልጆች ማለት ነው ከሰለስቱ ደቂቅ ተምረው ሀገራቸውን፣ ሕዝባቸውን፣ ቤተክርስቲያናቸውን ያገለግላሉ ማለት ነው። ክርስቲያኖች የሃይማኖት አንድ ሰው በክርስትና ሃይማኖት ውስጥ ሲኖር ሶስት ዋና ዋና ዓላማዎች አሉበት። እነዚህ ምንድናቸው ስንባል ሃይማኖት የምንቀበለው፣ የምንጠብቀው፣ የምናቀብለው ነው ማለት ነው። እንግዲህ እኛ ወይም እናንተ በስጋ የምትወልዷቸው አባቶቻቸው ማለት ነው ይህን ቤተክርስቲያን ከመጀመሪያ መሰረቱን አስጥላችሁ በዚህ ቦታ ተተክሎ ህዝቡን እንዲባርክ አድርጋችኋል። እናንተ ይህን ስትሰሩ ደግሞ እነዚህ ብላቴናዎች ሃይማኖት አባቶቻችን ተቀብለው ጠብቀው ለእኛ ሊያቀብሉ ነው። ስለዚህ ይህን ቤተክርስቲያን ደግሞ እኛ ነገ ምን ሰርተን ነው የምንቀበለው ብለው አሻራቸውን እየጣሉ ነው ማለት ነው። ስለዚህ ልናመሰግናቸው፣ በጸሎት ልናግዛቸው፣ እንዲሁም ደግሞ ቅድም ወንድማችን ዲያቆን አድማሱ እንደተናገረው እንደሆኑ ከማን ጋር መሆን እንዳለባቸው ወደፊትም ህይወታቸው በመንፈሳዊ ህይወት እንዳለባቸው እየተማሩ ነው የሚገኙት ማለት ነው። በዚህም አንድ የማስተላልፈው መልእክት ቢኖረኝ ከግሩፑ ከማህበሩ ያልገቡ ልጆቻችሁ ቢኖሩ ወደዚህ ወደ ተቀደሰ ዓላማ ገብተው አንደኛ ህይወታቸውን በትምህርት በመንፈሳዊ ህይወት እንዲያጎለምሱ እንዲያደርጉ ሊሆን ይችላሉ ማለት ነው። ሁለተኛው እንደገና ደግሞ ለዚህ ለተቀደሰ ዓላማ ቤተክርስቲያን መቼም የጋራ ናት። መንፈሳዊ ቤት ለመሆን ታነጹ ነው የሚሆነው። የልዑል እግዚአብሔር ካህናት ናችሁና መንፈሳዊ ካህን ለመሆን ታነጹ ይላል ሐዋርያው ቅዱስ ጴጥሮስ ማለት ነው። ስለዚህ ሁላችንም ህዝበ ክርስቲያን በክርስቶስ በደሙ የከበርን ካህናት ነን ማለት ነው። ምናልባት ካህን ማለት አገልጋይ ነው፣ ክህነት ማለት ደግሞ አገልግሎቱ ስራው ነው ማለት ነው። ታዲያ እንዲህ ከሆነ ሁላችንም ካህናት ነን የሚል ጥያቄ ሊነሳ ይችላል። ድርሻ አለው። ምናልባት ካህናት አባቶቻችን የተሾሙት አባቶቻችን ስጋውን ደሙን በማቀበል የተሾሙ እንደሆነ እኛ ደግሞ ቤተ ክርስቲያንን በማሳነጽ ተሾመናል። ስለዚህ ደግሞ ይሄ የክህነት ስራ ይባላል። ክህነት የሚለው ትርጉሙ አገልግሎት እስከሆነ ድረስ ማለት ነው። ስለዚህ ሁላችንም ይመለከተናልና እነዚህን እህቶቻችን ወንድሞቻችን በጸሎት እንድናግዛቸው እንደገና ደግሞ ሲቀጥል ደግሞ በጎ አድራጎታቸው እንዲቀጥል ማህበሩ እንዲሰፋ በትልቅ ሰው ማለት በትንሽ ማህበር የተጀመረው ወደ ትልቅ ማህበር ደርሶ እንድንገለገል ቤተክርስቲያናችንን በአጭር ቀን እንዲፈጸም በአረብ ሀገር ያሉ ልጆቻችን እህቶቻችን ወንድሞቻችን ወደዚህ ዓላማ ገብተው ተቀላቅለው ትምህርቱንም እንዲማሩ ይህንንም ታላቅ ቤተክርስቲያን ለበረከት እንዲሳተፉ የሁላችንም የእናት የአባት ድርሻ አለንና እንድናሳስብ ስል መልእክቴን አስተላልፋለሁ። ስብሐት ለእግዚአብሔር። እነዚህ ልጆች የምታዩዋቸው ከተለያየ ችግር ከተለያየ ምክንያት በተለያየ ችግርና በተለያየ ምክንያት ከዚህም ሲሄዱ እዛም እያሉ
አገራችን ቤተ ክርስቲያናችን ተጀመረ በሚባልበት ሰዓት ከሳቱም ተጥለው ከፎቁም ተወርውረው በጥፊም ተመትተው በተለያየ መንገድ በችግሩን ሁሉ ተቋቁመው ለቤተ ክርስቲያናቸው ይገባናል ማዋጣት አለብን ብለው ከያንዳንዳቸው ያዋጡት ገንዘብ ነው። ተመልከቱ እንግዲህ ይህን 1 ሚሊዮን 800 ሺህ እንግዲህ ማዋጣት ማለት እዛው ነው። ትልቅ ችግር ነው እንደቀረፉ ተመልከቷቸው። ደስ ሊላችሁም ይገባል። በድጋሜ ሞራል ደጋግማችሁ ስጡ። ሁላችንም በውጭ ያለን እየሰማችሁ ይሄ ሁላችንም እጃችንን 50 ሎሚ ለአንድ ሰው ሸክሙ ነው፣ ለሺህ ሰው ደግሞ ቀላሉ ነው። እንተጋገዝበት፣ እንረዳዳበት። ስለዚህ አሁንም ድጋሜ ሞራል ስጡ፣ ሞራል ስጧቸው። ሞራል ይገባቸዋል፣ በእውነት ይገባቸዋል ማለት ነው። በውጭ ሀገር ያሉት በባንክ ራሳችን ባንክ ይከፈትልን ብለው ውጭ ያሉት ተወላጆች ናቸው። ስለዚህ የራሳቸው ባንክ ተከፍቶላቸው አሁን እዚህ በራሳቸው ባንክ የሰበሰቡት ገንዘብ ማለት ነው 1 ሚሊዮን 371,870,870